የማታደርገው ነገር የለም ለብርብላ የማታደርገው ነገር የለም ስለዚህ ኢትዮጵያውያን አንድ ነገር ልላችሁ ኦሮሞ አማራ ትግሬ ምናምን ሁሉ የኢትዮጵያ ህዝብኛ ኢትዮጵያ ህዝብ ወንድማችን ናቸው እናንተ እናከብራችኋለን እኔ ለማንንም ኢትዮጵያ ክብር አለኝ በእናንተ ፖለቲካኛ አያገባንም ሰላም የእናንተ ሰላምና በቃ የኤርትራ እና የኢትዮጵያ ሰላም ነው ፈልገው እኔ አብረን ልናድግ አብረን ልንሰራ በሰላም እንድንኖር እንጂ እንደዚህ መባላት ጦርነት ምናምን እኛ አንፈልግም ስለዚህ እቺ ውሸታ መናጢ ናት የቢዝነስ ናት በራሷ ትላለች እኔ ለቢዝነስ እኔ ብትሰድቡኝ እንኳን ለብር ነው እዚህ የሚመጣው ብር ነው የምቀይረው ስድቡ ነው የምትለው ስለዚህ እዚህ የሚያንጨበጭቡላት የተወሰኑ ኢትዮጵያውያን አሉ አያውቋትም አፏ ሲጣፍጥ አማርኛ ያወቀችበት ቀን አለቀልን ይላል አማርኛ በደንብ ነው የምትችለው እና ጎንደር ተደበቀች እኮ ኢትዮጵያ ኤርትራ እኮ ከኢትዮጵያ አልተገነጠለችም ነበር በዛኔ እሷ በአማርኛ ኤርትራ ውስጥ በአማርኛ ነው የተማረችው ዮንማኛ አማርኛ በደንብ ነው የምትችለው በደንብ ጽፋ ተምራለች በአማርኛ ነው የተማረችው ኤርትራ የኢትዮጵያ ፓርት ያለች ነው 58 ነው አመቷ አዛውንት ናት እና ባለጌ የመጣ ዮንዬ ርገጣት እኔም ረግጣት ፈጣፈጣታለሁ ርገጣት ዮንዬ እና እቺ ምንም ዋጋ የሌላት ውሸታም ናት እዚህ ያሉ ቀባጥሩ ደግሞ በቃ ምንም ፊታቸው የማይታይ እኛ የማይወክሉ ናቸው የሚሰድቡ እኛ ሰላም ነው የምንፈልገው እቺ ሴት ግን ውሸታም ናት ስለዚህ በእናንተ መሃል ገብታ የምታረጋቸው ነገር እኛ አይወክልም ለማለት ነው የገባው ኑሪልኝ በጣም ነው የማመሰግነው ከኤርትራ እህታችን አዱ ብሌና በፊትም የምናውቃት በፊትም ማለት ነው በአብዛኛው በማውቃት ሰዓት እግዚአብሔር በሚያውቀው የኢትዮጵያንና ኤርትራን ሰላም የምትፈልግ እህት ናት እኔ ተባረኪልኝ በጣም ነው የማመሰግነው አሜን በጌታ እኛም እንደዛ እና ሰላምና ፍቅር ይስጠን ለሁሉ ከትግራይ ህዝብ ከአማራ ከኦሮም ሁሉ ሰላም ነው የምንፈልገው ሰልችቶናል በእውነት ምንም ህዝብ ማባላት አልፈልግም እንደዚህ የሚባል ነገር ደግሞ እንድንቃወመው ይገባል ይሁን ወንድሜ እቺ መናጢ ግን የቢዝነስ ናት በቀደም ኩሊት የማታደርገው ነገር የለም እሷ ያልሰደበችው እሷ ዝቅ ያላደረገችው ስለዚህ እናንተን ጨርሳ ነው ወደኛ የመጣችው እኛን አባልታ ጨርሳ ሁሉ ህዝብን በልታ እልሃለሁ በቃ ሁሉ ሰው ከዚህ ሚዲያ ጠፋ እሷ በጣም ዳውን ታረጋለች ሴቶች ልጅ በጣም በብልግና ነው የምትታወቀው ባለጌ ናት ሁሉም ነገሯ ባለጌ ናት ፊልተራም ምንም ኮንፊደንስ የሌላት ከፊልተር የማትወጣ ሸለመጥማጥ አረጊት ናት ወንድሜ እኛ ኤርትራውያን እናከብራቸዋለን በኤርትራና በኢትዮጵያ መሃል ያለ ችግር ደግሞ እንፈተዋለን ሰላም በፍቅር የማይፈታ ነገር የለም በዛም ነው እኛ ችግር የለብንም ሰላም ነን ሰላም ለሁሉ ህዝቦች እጅግን ተጠንቀቁ ኢትዮጵያውያን ለሁላችሁ አሁን እንደዚህ ነው ስለጠላኋት ምናምን አይደለም በጣም ተጠንቀቁ ትግርኛ ስለምታወራ ስለማታዳምጧት ነው እንጂ እሷ ያልሰደበችው ማህበረሰብ የኤርትራ ማህበረሰብ የለም በጣም አሪፍ አይ እኔ ደግሞ ምን መሰለሽ አዱ አባልታለች የመሰለኝ አጀንዳ ተሰጥቷት የመጣች ነበር የመሰለኝ ምክንያቱም እኔ ትግርኛ አልሰማም ማን ይሰጣታል ገባሽ ትግርኛ ስለማልሰማ መታ አንዷን ኢትዮጵያዊ ተደግፍና አንዷን ትሰድባለች አንዷን ደግፋ አንዷን ትሰድባለች አንዷን ደግፋ አንዷን ትሰድብ ምን አገባሽ ማለት ነው አርጋ መታባላን ይሆን እኛም እንደዛ አርጋ ነው መታባላን ተባልተዋል ኤርትራዊ እዚህ ቁጭ ብላ ጠዋት ነው የምትገባው አባልታናለች ኤርትራዊ አይስማማማውን በሷ የተነሳ ሁሉ ተባልተናል እኮ ሰው ገድላለች ላይፍ ላይ አንድ ጻፉ እዚህ ሰው ገድላለች የምትሉ ሀብቶም እሷ ነው የገደለች የምትሉ ኤርትራውያን አንድ ጻፉ እዚህ ሰው ገድላለች መታነቅ አሁን ዛሬ መታነቅ አለብህ ብላ ተበሳጭቶ ልጁ ታንቀዋል ላይፍ ላይ ቪዲዮ ላኩልኝ እኔ ብሞት እሷ ነው የገደለችኝ በሞኒካ ምክንያት ራሴ ያሳለፍኩ ራሱን አንቆ እዚህ ላይፍ ላይ ነው የሞተው ሀብቶም ቪዲዮን ላኪልኝ እንደዛ ብሎ ያለውን ልጁ ነፍሱን ዩቲዩብ ላይ ሀብቶም ኤርትራዊ ብለህ ሰርች አድርግ እዚህ እሺ ቲክቶክ ሞልተዋል ታነቅ መታነቅ አለብህ ብላ ሰው ገድላለች በአፏ በራሷ ምትላለች እኔ በጣም ሰው ገድላለሁ በምላሴ ሰው ገድላለሁ ማታ ትላንት ለኔ እገድልሻለሁ ብላኛለች በጣም ገዳይ በመግደል ነው የምትታወቀው በቃ ገድላለሁ ሰው ነው የምትለው ስለዚህ ኢትዮጵያውያን እኔ ምላችሁ
እኔ አትጫወቱ ከሷ ጋር ወይም ደግሞ አትውደዷት አላልኩም። ጊፍት ስጧት፣ ሚሊዮን ብትሰጧት ደስ ይለኛል። በዚህ በፖለቲካ መነካካት እና በእናንተ መሃል ውስጥ ገብታ የምታደርጋቸው ነገር ግን ማንም ኤርትራዊ እሷ ስለምታደርገው ነገር ተጠያቂ አይደለም። እኛ ሰላም ነው የምንፈልገው። ከማንም ጋራ መባላት አንፈልግም። ማንም ጋር ወንድሜ እኛ ሰላም ነው የምንፈልገው። ማንም ኤርትራዊ ሰላም ነው የሚፈልገው። እኔ ደግሞ ኢትዮጵያ ውስጥ ያለ ኤርትራዊ የሱ ደህንነት በቃ ለኔ በጣም ኢምፖርታንት ነው። በሷ የተነሳ ማንም ኤርትራዊ እንዲጎዳብኝ አልፈልግም። ኢትዮጵያ ውስጥ ያለ ህዝብ ማለት ነው። ስለዚህ በቀደም ተናደህ በጣም ተቆጥተህ ነበር። እሷን ርገጣት፣ ሂጅባት፣ አያገባኝም። በሷ የተነሳ ግን ሌላ ኤርትራዊ ግን እኔም ክፉ ነገር ባደርግም ርገጠኝ። እኔ ምንድን ነው መሰለሽ አጀንዳው የሚመስለው ኢትዮጵያውያኖች ሰላም እንዳይፈጥሩ እርስ በራስ እንዲጣሉ ቅመም እየሆነች እየመጣች የምታደርገው አጀንዳ የተሰጠ ነው የሚመስለው። ገባሽ? እኛ እንደዛ መሆኗን በኤርትራ እናውቅ። እኔ ማቃት አማርኛ ስታወራ እንጂ በትግርኛ ስታወራ አላውቃትም። ሆን ብዬ ነው ማረገው። እናንተ ስትሰድቡኝ ብር ነው የምሰራው። እኔ ምንም አይመስለኝም። እናንተ አባልቼ ብሬ ነው የምሰራው ብላለች። እሷ ህሊና የላትም። በጣም ጨካኝ ሰው ናት። በቃ በጣም ጨካኝ ናት። ስለዚህ ወንድሜ በጣም ክፉ ሰው ናት። ብዙ ነገር አለ ስለሷ የሚወራ ሚዲያ ሁሉ ስለሷ ያወራል። ኢንፎርሜሽን በደንብ ትሰጭኝና ለኢትዮጵያውያኖች ማንነቷን አሳውቃለሁ። በውስጥ ኢንፎርሜሽን ሙሉ ስለሷ ትሰጭኛለሽ። አሁን በውስጥ ሁሉ ቪዲዮ እልክልሃለሁ። አደገኛ ሴት ናት። በጣም እንደ ትንሽ ህፃን ሆና ነው የምታወራው። በቃ እዚህ የብልግና እንደዚህ የፖርኖግራፊ ምናምን በጣም የዘቀጠ ቃላት ነው የምታወራው። እዚህ ህዝቡ ደግሞ ለምንድን ነው የሚሰበሰበው? ብልግና ሊሰማ ነው የሚሰበሰበው። ምን ሆና ብሎ ነው ሰው የሚሰበሰበው? ምን እውቅና የላትም። ደንቆሮ ናት። የመጨረሻ መሀይም ናት። ስለዚህ ወታደር ነበርኩኝ እንደዚህ ነበርኩኝ ብላ የምታሽቃብጠው ነገር የኤርትራ ህዝብ ሁሉ ወታደር ነው። ሁሉ ወታደራችን ወታደር ነው። በሱ ምክንያት እንትን ማድረግ ኤርትራዊ ናት ጎንደሬ ናት ምናምን እኔ አያገባኝም። ጎንደሬም ብትሆን ኤርትራው ብትሆን አፍጋኒስታን ጎንደሬው ነው እንደ የምትሆነው። በፊት ጎንደሬ ነው ለምናገርከው ግን እኔ እሷን ለማስረዳት ነው የገባሁት። የኤርትራ ህዝብ በሷ የምታደርገው ነገር አይጠየቅም። እኔ ባጠፋው እኔ ነው የምጠየቀው። ከኤርትራውያን ኢትዮጵያ ውስጥ ያሉ እዚህ ያሉ አትጣላ በሷ ምክንያት ወንድሜ ዮኒዬ። መልካም በጣም ነው የማመሰግነው። ርገጣት፣ እሷ ግን መረገጥ አለባት። ርገጣት። አማርኛ ደግሞ አሁን ካንተ ጋር ከተጣላች በኋላ በደንብ ማውራት ጀመረች። በደንብ ማውራት እኔ ራሱ እስክደነግጥ ድረስ እንዴት ይችል ነበር እንዴ ብዬ ትችላለች። በደንብ አወራች እና ስንስቅ ነበር እያየን። አማርኛ በጣም ነው እንደ እድሪስ ነው ኒቅ ያለች። እዚህ ብር እንደዛ ይገኛል ብላ ነው አሁን እንደ ህፃን ልጅ የምታወራው። ኑሪልኝ። መልካም ጊዜ ይሁንልሽ። እርገጣት ወንድሜ። ግን ኤርትራት ጣላ እንወዳቸዋለን ኢትዮጵያውያን። ሰላም ኑሪልኝ። እኛም አልኩሽ እኮ አጀንዳ መሰለንና ደጋግማ ስታደርግ ይሄ ነገር ምን አገባት ኢትዮጵያውያኖች በሚነጋገሩን ንግግር ጣልቃ ለምን ገባች የሚል ሁሉ ተከታትያታለሁ። ተደጋጋሚ እንደዛ ማድረግ ስትጀምር ነገሩን አይቼ ነው አንዷን ብዬ አሁን ግራ ገብቷታል። ህዝብ ማባላት ስራዋ ነው። እሱ ነው ስራ። ሰው መሳደብ፣ የሴት ልጅ እቃ መሳደብ፣ እንደሱማ ታወራለች። ብልቶች እየሰደበች ነው የምትውለው። በጣም ባለጌ ናት። እንደ እድሜዋ አትሄድም። በጣም ስድ ናት። እኛ አትወክለንም። ኑሪልኝ። በጣም አመሰግናለሁ። እሺ ዮኒዬ። በቃ እሷ ጋር ተጣላ። እኔም ክፉ ነገር ካረኩኝ እርገጠኝ። ኧረ ምን በወጣነኛ እንደዛ የለም። ምንድነው እኛ ለመረጋገጥ ሰላም ይስጠን። እሺ ሰላም ይስጠን ነው ትልቁ። ያ መልካም ጊዜ። አይ ይኸው እንግዲህ ታውቃለህ፣ ለካ ኤርትራን ጨርሳ ነው የመጣችው። ኤርትራን አባልታ የኤርትራ ወንድምና እህቶቻችንን አባልታል። አሃ ሲያልቅባት ነው ለካ። አለቀ። ሰማችሁልኝ? ኤርትራን አባልታ ጨርሳ ነው ለካ ወደ ኢትዮጵያ የመጣችው። ስለዚህ አሁን ኢትዮጵያውያኖች ነቅተናል። በአንቺ ጉዳይ ማንኛውንም ሰው በኢትዮጵያ እኔ ችግር የለብኝም። እኔን አማርኛሽን አስተካክያለሁ ብቃቱ ስላለኝ አማርኛሽ በደንብ አስተካክየዋለሁ።
ቅልጥፍ አድርገሽ አማርኛ እንድትናገር ያርጊያለሁ። አስነቅቼብሻለሁ። ኢትዮጵያውያን ባንነዋል። ከዚህ በኋላ ምንም ብትፈራገጪ እንትናን ደግፈሽ እንትናን ላውራ ብትይ ይጀርዛ ምን አገባሽ ነው የምትባይ። ስለዚህ ኢትዮጵያውያኖች መንቃታችሁ ጥሩ ነው። አንዳንድ ቢባል አለ ምንድነው ያሉ አንዳንድ ኤሌመንተሪ ድሮፕ አውቶች ያሉ አለ። እናወራዋለን። ለማንኛውም መታለች እናወራለን። እሺ መታለች። እኔም አወራለሁ እናንተ ጋር ታወሪያለሽ ከኛ ጋር። አዎ አወራለሁ። ስለዚህ እዛው ለዛው ነው መሆን ያለበት። ፋሚሊ እዛው ለዛው እኛ ጋር እንዳይመጡ ማለት ነው። ምን አዲስ አለ አንቺ ጋር? አዲስ ነገር ናቸው። ሂጃብ እያደረግሽ እንዴት ነው ዊግ የምታደርጊው? እኔ የማይገባኝ ነገር እኮ እሱ። በቃ እንዴ ሰለኔ ዊግ ደግሞ ልታወራድ ተው። አወራለሁ። አልፋታሽ